Finfinnee News Network. Finfinnee News Network. Finfinnee News Networkiin aadaa, afaan, aartii fi seenaa Oromoo dagaagsa. Sagalee uummataa ta'uun qabsoo Oromoo daran finiinsuuf miidiyaalee Oromoo karaa adda addaan qabsoo sabichaa utubaa jiran kanneen akka Sagalee Bilisummaa Oromoo, Gadaa Miidiyaa Network, Kaayyoo Multimedia, Se'ifannee Belbaan, Egeree News Network, Oromiyaa News Network, Voice of Independent Oromiyaa, Walabummaa News Network fi miidiyaa dhaddacha Oromoo gaaddisa tokko jalatti gurmeessuun hojii eegaluufi Finfinneen handhuura Oromiyaati. Finfinnee News Networkiin argaa fi dhageettii uummataa ta'uun bilisummaa fi walabummaa Oromoof Oromiyaaf hojjeta. miidiyaa uummataa Finfinnee News Network deeggaruun sagalee uummataa ta'uun dirqama seenaa habaanu. Finfinnee News Network. ያቀያለኝ አባዬ የምትሉትን ለምንድን ነው ግን መልሱልኝ ያንተ እጅ ትቆርጣለ አልቆርጥም ትቆርጣለ አልቆርጥም ያንተ እግር ትቆርጣለ አልቆርጥም ትቆርጣለ አልቆርጥም ያንተ እምብርት ትቆርጣለ አልቆርጥም ንገረኝ ትቆርጣለ አልቆርጥም ስለዚህ አዲስ አበባ የኦሮሞ እምብርት ስለሆነ አይቆረጥም አይሰጥም ተባባል ዱዳኖንዴ ሲማኝ የኔ ቤት እኮ ነው ውጣልኝ አዲስ አበባ የኛ ውጣልኝ አዲስ አበባ የኛ ውጣልኝ የኦሮሞ ጥላት ውጣልኝ አንፈልግም ውጣልኝ ምድር ያስታውቃል ውጣልኝ የአዲስ አበባ ዙሪያ ውጣልኝ ኦሮሞ ብቻ ነው ውጣልኝ አልጥልም ቃል ውጣልኝ አሁን ነጋ ነጋ ውጣልኝ አንተ ማቶን ሰው ውጣልኝ ሞዴን ወጋኝ ወጋኝ ውጣልኝ ሴት ብዙ ካበዛ ውጣልኝ ጎማን ውጣናዛ ውጣልኝ አሁንስ አበዛ ውጣልኝ አሁንስ አበዛ ውጣልኝ አሁንስ አበዛ 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 ታው የቃንጂቦቺ ታዋትልፉ ታራናው ዳንጋይሳ ተከታከሮ ኖልጋሌ አቱባናን የኔ አላንተማኔ አሳኝማኔ ይቡጊቡ አዳዲሳባ የኦሮሞ ቄሮ ዶዋዱሮሮ ኪላኪ ላፋንከኒኑ ወሊጋላ ዱባዱ ቆሞ ወሩሊ ሻኪናሚ ሲራኬሮ ሲራኬኖ ላኪላኪ ካራባኒ ዲቲን ቁቂኒ ዲዚ አጋሎ
Umamiti obsa kan du'e jiraanna nyaata. Obsa miila dabaree fudhatanii akkumaan hundan dubbatanii obsa. Shama akkam jirtu daawwattoota keenya jaallatamoo kabajamoo kun qophii qeerroo fi qarreeti akkuma beekamu qophii qeerroo fi qarree irratti sagantaa adda addaa qabna. Egaa sagantaan keenya har'a ijoon marii keenya keessummaa jabduu jaalatamtuu intala Oromoo sabboontuu isinii qabadhee dhufee jira. Kan irratti waa'ee qeerroo Finfinnee irratti yaada marii goonaa qabsoo kanaan dura geggeeffame irratti illee gahee akkamii qabaachaa akka turanii fi gara fuulduraatti illee gahee akkamii akka qabaachuu deeman kana irratti marii goonaa. እንኳን በሰላም መጣሽ ዋኖፊ። እንግዲህ ያው እንኳን በሰላም መጣሽ በቄሮ በፊንፊኔ ያሉት ቄሮች ዙሪያ ላይ ነው የምንወያየው። አማርኛም ብዙ እንደ ቁምጣ ያጠረኝ ሰው ነኝ እኔ ብዙ አልችልም አማርኛ። ስለዚህ ምናልባት ሆነ ደጋግሜ ልናገርና አስረዳሻለሁ። እሺ ችግር የለም። እንግዲህ ያው ወደ ቀጥታ ወደ የነበረው የቄሮ ያሳለፈው ከዚህ በፊት ብዙ በኦሮሚያ ዙሪያዎች ስለ ፍንፍኔ ለፍንፍኔ ብሎ የተሰዉ የኦሮሞ ልጆች ብዙ አሉ። ከ10 ዓመት እስከ 90 ዓመት ድረስ የተሰዉ ሰዎች አሉ በፍንፍኔ ዙሪያ ማለት ነው። ፍንፍኔ የኦሮሚያ ምርት ነች ከሚል አስተሳሰብ ማለት ነው። ስለዚህ ለፍንፍኔ የተናገሩ ብዙ የኦሮሞ ልጆች ህይወታቸውን ገብረዋል። ካለፈው ከ2014 ሰላማዊ ሰልፍ ሲጀምር ፍንፍኔ የኦሮሞ ማስተር ፕላን ለመቃወም ብዙ የኦሮሞ ልጆች ህይወታቸውን ስለሰው ያንን ግን የፍንፍኔ ቄሮዎችና ቀሬዎች ብዙውን ጊዜ ህዝቡን የመተባበር አይታይባቸውም። ለምንድነው ጎልቶ የማይታየው? ፍንፍኔ ውስጥ ያሉ የኦሮሞ ተወላጆች አማርኛ ተናጋሪና ኦሮምኛ ተናጋሪ ለምንድነው ተደራጅቶ ህዝቡ ከገጠር ከክፍለ ሀገር ተቃውሞ ሲያሰማ እነሱ በፍንፍኔ ዙሪያ ላይ ማሰማት የማይችሉበት ምክንያት ምንድነው ብለሽ ታስቢ? ይህንን እድል ስለሰጠኝ በመጀመሪያ ደረጃ ከልብ አመሰግናለሁ። እኔ to be honest ሁሉ ጊዜ የምለው ነገር ነው በትግል በፊንፊኔ ወይም በአዲስ አበባ ውስጥ መሆን አለበት ብዬ ሁሉ ጊዜ የምናገረው ነገር ነውና ትልቅም ቦታ አለው ብዬ ነው መገምተው በዛ አካባቢ because የዓለም አቀፉም ህዝብ ሊያየው የሚችለው ወይም ትኩረት ሊሰጥ የሚችለው የኦሮሚያም ዋና ከተማም ናት ፊንፊኔ እንዲሁም የኢትዮጵያ ዋና ከተማ ተብላ ስለምትታወቅ በዓለም ውስጥ ከዚህም በፊትም የአሁን እንተውን የአፍሪካ መዲና እስከምትባል ድረስ የተባለች ከተማ ናት እና የኛ ትግል ሁሉ ጊዜ መሆን የነበረበትም ያለበትም ትልቁ ቦታው ፊንፊኔ ውስጥ ነው አዲስ አበባ ውስጥ ወይም ምክንያቱም ለትግላችን በቀላሉ ፑሽ የምናደርግበት ወይም የምንገፋበት ትልቁ ቦታ እዛ ነው። ያ የማይሆነው ወይም የኛ ልጆች በዛ አካባቢ በፊንፊኔ በኩል ያሉት የኦሮሞ ተወላጆች ለምንድነው እንቅስቃሴ የማያደርጉት ካልከኝ ጫና ተደርጎባቸዋል። አንደኛ ነገር በፊንፊኔ የሚኖር የኦሮሞ ልጅ በቋንቋው ላይ ጫና ተደርጎበታል፣ በኦሮሞማው ጫና ተደርጎበታል። ኦሮሞማውን እንዳያምን እንዳያውቅ በቋንቋው እንዳይኮራ እንዳያውቅ የሚገርም ነገር በጣም ብዙ በክርስቲያን ራሱ ሲሄዱ አንዳንድ ነገር ሲያደርጉ ጫናው በተለያዩ ኦሮምኛ አክሰንት እንደ አማርኛ አድርገው የሚያደርጉት የቡሊ ስርዓት በጣም ብዙ ጫና አለባቸው በጣም ብዙ። ያንን ነገር ግን ገፍተን መውጣት እንችላለን። ያ መሆን የሚችለው በዛ አካባቢ ያሉት ኦሮሞማነት ማንነታቸው መሰማት ወይም ሊሰማቸው ይገባል። በአዲስ አበባ ያሉት የአማርኛ ተናጋሪ ኦሮሞዎች ማለት ነው።
ያንን ለማድረግ እንዴት ነው የምናደርገው ካልን እኛ ስፔሻሊ አክቲቪስቶች ሚዲያ ላይ ያለን እንዲሁም በገጠርም በሌላ ቦታም ያለን ኦሮሞዎች እነዚህ ልጆች ፑሽ ማድረግ አለብን ወደ ራሳቸው ወደ ማንነታቸው ወደ ኦሮሞነታቸው አምነው ኮርተውበት እንዲመለሱ እንዲመጡ ማድረግ አለብን አንድ እሱ ነው ሁለተኛም ነገር ደግሞ ሁሉም ነገር ያለው እዛም ስለሆነ በፊንፊኔ ውስጥ ስፔሻሊ በአሁኑ ሰዓት ተደራጅቷል ስለዚህ ኦፒዲዮም ስራዋን እየሰራች ነው በውስጥ ገና አቃጥሮ ያስገድሉኛል እንደዚህ ባደርግ ለያንዳንዱ የሆነ ትንሽ እንኳን እርግጠኛ ትንሽ እንኳን ሆም ብለው በኦሮሞነታቸው አምነው ከሞትኩም ልሙት ከኖርኩም ልኑር ለኦሮሞና ለፍሪደም ለራሴ ነፃነት ነው ብለው ካልወጡ በስተቀር ገና ፌደራል ወጥቶ ይገለኛል ወይ ፖሊስ በጥይት ይመታኛል ወይ ምናምን ብለን ካሰብንና እንደዛቀን መቼም ነፃነትን መናፈቅ ማለት ነው ስለዚህ ሁሉ ጊዜ በገጠሩ በኩል ያለው ነው ወይም በኦሮሞ ክልል በገጠሩ ኦሮሞ ክልል ያለው ብቻ ነው ድምጹን የሚያሰማው ያ መሆን የለበትም በዛ አካባቢ ያሉት የኦሮሞ ልጆች አንዴ ሆ ብለው ኦሮሞማነትን ነፃነትን አንድነትን ይዘው I don't care አያገባኝም እኔ ኦሮሞ ነኝ ማንነቴ ኦሮሞነቴን ቋንቋዬን ማሳደግ አለብኝ ዛሬ ጫና የተደረገብኝ ስላልወጣው ነው ይሄን ስላላደረኩኝ ነው ብለን ገፍተን መውጣት አለብን በፊንፊኔ ያለን የኦሮሞ ልጆች የፈለገ ነገር ይምጣ ብለን አይ ነው አይን ላይ ነው የሆነች ነገር ትሽ ብትል ምን ሊያደርጉ እንደሚችሉ እናቃለን ጫናው ስለዚህ አይ ነው ይሄ የማይሆንበት ምክንያት ጫናው ነው የግድ ከዛም ደግሞ ገፍቶ መምጣት አለበት የኦሮሞ ልጅ ከዛም ገፍቶ መምጣት አለበት እኛም በሚዲያም ያለን በተለያየ ቦታ ያለን በአዲስ አበባ የሚገኙትን ማበረታታት መግፋት ፑሽ ማድረግ አለብን በቃ ማንነታችንን አውቀው መውጣት አለበት በአብዛኛው ደግሞ ተገዝቷል በፊንፊኔ ያሉት በአብዛኛው ተገዝቷል በዛ ያሉት በፊንፊኔ አካባቢ ያሉት ባለሀብቶች በገንዘብ ገዝቷል በአብዛኛዎቹን ማለት ነው ስለዚህ ይሄም ጫና ነው በብዙ በኩል በፊንፊኔ ያሉት ልጆቻችን በብዙ መንገድ ጫና ተደርጎባቸዋል ያ ነው ግን ያንን ነገር ሰብሮ መውጣት አለባቸው ነው ማለት ነው በጣም አመሰግናለሁ እንግዲህ ከሰጠሽኝ ማብራሪያ ብዙ ጫና አለባቸው ኢቭን በቋንቋቸው እንዳይናገሩ በኦሮምኛ አክሰንት በራሳቸው ላይ እንዲያፈሩ የሚደረግበት ጊዜና ዘመን ነው ያሳለፉ ያሉት ነው ያልሽኝ በዚህ ላይ አንድ የጥቅሽና ለምሳሌ የፊንፊኔ ልጆች በእንደዚህ አይነት መልኩ ቋንቋቸውን እስከ ማጥፋትና እንዲያፍሩበት የሚያደርጉበት እንደሁም በዚህ ሰላማዊ ሰልፍ ሲደረግ ወይ ደግሞ ተቃውሞ ሲነሳ ወልቶ መውጣት የነበረባቸው እነሱ ናቸው ኢቭን ፊንፊኔ ላይ የራሳቸውን ችግር እየተናገሩ አይደለም ወጥቶ የኦሮሞ ልጆች ከክፍለ ሀገር ውስጥ ያሉት ልክ በፊንፊኔ ዙሪያ ያለው ጫና በዛው ልክ ነው ያለው በገጠር ውስጥ እና በከተማ ውስጥ ያለው ማለት ነው ያንን ሰብሮ ወጥቶ የኦሮሞ ልጆች እየታገሉ ያሉ ኢቭን የፊንፊኔ ልጆች አሁን ብዙ ጥቂቶች ከብዙ ጥቂት ሰዎች ናቸው ይሄንን አሁን አንቺ የምትል ቃላቶችን እንደዚህ ነው ያደረጉ ነው ያሉና በቋንቋችን እንዳንናገር እንድናፍርና ቋንቋችን ለማጥፋት የሚደረገው ነገር ሁሉ እየተናገሩ አይደለም ይሄ ያለ መደራጀት ወይስ ተደራጅቶ ቁጭ ብሎ ሁሉም በዚህ አይነት መልኩ እያዳመጠ ያለው ለምን ይመስልሻል እና ተደራጅቷል የፊንፊኔ ቄሮ ተደራጅቶ ነው ያለው ተደራጅቶ ካለ ህዝቡ ሲያል ለሱ ብሎ ነው ለሀገር ያለው ህዝብ ለፊንፊኔ ብሎ ነው የሚሞት የፊንፊኔ ቄሮ ደግሞ ለምንድን ነው ክፍለ ሀገር ውስጥ ያለው ቤተሰቤ ነው ብሎ ያንን ላይ ጫና ማድረግ የማይችለው ያንን ለምንድን ነው ተደራጅቷል ወይስ አልተደራጀም በሚለው ላይ እንት ሐሳብ ስጪ በፊንፊኔ ያለው ኦሮሞ አልተደራጀም to be honest በኔ ሐሳብ አልተደራጀም መደራጀት ግን አለበት እኔ ኦሮሞ ነኝ
ይብቃ ብሎ ካሁን በኋላ በገጠሩ የባለው ኦሮሞ ደም ነግሶና በፊንፊኔ ውስጥ እንደ በላይነት ወይም እንደ ኦሮሞማ ሆኖ ጊዜው በተቀያየረ ቁጥር መኖር መብቃት አለበት አስመስሎ መኖር መብቃት አለበት መደራጀት አለባቸው እያንዳንዳቸው በቃን ዳሴት ህዝባችን ለምን ያልቃል እኔም አንዷ ነኝ ፓርት ኦፍ ነኝ ኦሮሞ ነኝ ተጨክኛ ጭቆና ደርሶብኛል ዛሬ ድምጼን እንዳላሰማ ህዝቤ እዚህኔ ፍንፍኔስ ቁጭ ብዬ ማድረግ እየቻልኩኝ ህዝቤ እያለቀ ነው ይብቃኝ ብሎ ተደራጅቶ መውጣት አለበት አልተደራጀም ሁሉም ይፈራራል ስለዚህ በቃ እኛ ኦሮሞ ስትኖር ነው ስትከበር ነው መኖር የምትችለው ካለበለዚያ ከባርነት አትወጣም ዛሬ ትላንትና የደረሰብህ ነገር ይቀጥላል ማለት ነው ስለዚህ ተደራጅቶ በቃ ይሄ ነገር መደገም የለበትም በኔ ይብቃ ብሎ አርቲስቱም ሁሉም ሰው መውጣት አለበት መፈራራትና መተነኳኮል መጠቋቋም ይሄ ሁሉ ነገር ትቶ ልክ እንደ ሌላዎቹ አሁን ለምሳሌ ያማራዎቹ ተደራጅተው እውነት እንነጋገር ከተባለ ያማራዎቹ ተደራጅተው ነው ያሉት የሆነ ነገር ሲፈጠር ሆ ብሎ ገፍቶ ነው የሚወጡት እየተናገሩ እየተሳደው እንደፈለጉ ይሆኑ የፈለጉትን አስተያየት እየሰጡ 4 ኪሎ ቁጭ ብለው በሚዲያም ሆኖ እንደፈለጉ እየተናገሩ ለምን እነሱ እንደዚህ የሆኑ እኛን እየሰደቡ ኦሮሞነታችንን እያንቋሸሹ በዛ በአዲስ አበባ ያሉት ሰዎች እኛስ ምንድነን ለምን አንነሳም ለምን ማንነታችንን ኦሮሞነታችንን አምነን ወደን ቋንቋችንን አክብረን ትልቅ እንደሆነች ኦሮሞ ነፃ መውጣት እንዳለበት ከባርነት ነፃ መውጣት እኔ ባሪያ ኦሮሞ ባሪያ ሆነች ማለት እኔም ባሪያ ነኝ ኖ ማረዋት አዲስ አበባ ውስጥ ብንኖር ቢደላንም ምን ቢልንም የፈለገ ነገር ቢሆን ባሪያ ነን ምክንያቱም በቋንቋ እንዳትናገር እንዳትኮራ እንዲቀለድብህ እንድትታዘዝ እንድትደበቅ ተደርገሃል ስለዚህ መደራጅ በአዲስ አበባ ውስጥ ያለ ቄሮ ወይም ኦሮሞ መደራጀት አለበት አልተደራጁም ይፈራራሉ በጣም ይፈራራሉ በመሐላቸው ያለውን ነገር ሰብረው ወጥተው መፈራራትን ትተው አንድነን ብለው ማንነታቸውን አምነው ለኦሮሞ ከሌላው ጋራ መታገል አለባቸው ችግራቸው ምንድነው የግዴታ መውጣት አለባቸው መደራጀት አለባቸው በቃኝ ባርነት ሌላው ማን ነው እኔ ማን ነኝ ብሎ መውጣት አለባቸው this is አገሬ ናት ይሄ የኦሮሞ ዋና ከተማ ናት በምድሬ ላይ ነው መብት ያጣውት ባሪያ ሁኜ የምኖረው ይብቃኝ ብሎ ተደራጅቶ መውጣት አለበት because ያቺ ቦታ ወሳኝ ቦታ ናት የዛኔ እነሱ ሲወጡና ትንሽ እንኳን መንገድ ቢከፍቱ የሆነው ይሁን ብለው ከዛኛው ያለው ይመጣል ይተጋገዛል ነፃነት ቅርብ ናት ማለት ነው ይሄን ነው ምለው ስለዚህ መደራጀት አለበት የፊንፊኔ ኦሮሞ ተወላጅ መደራጀት አለበት መበርታት አለበት በቃኝ ማለት አለበት ይብቃችሁ ይሄን ነው ምለው ይብቃቸው በጣም ሰግናለሁ ስለተሽኝ ማብራሪያ ለምሳሌ ባለፈው ካጫሉ ግድያ ጋር ተያይዞ የኦሮሞ ልጆች በትልቅ ብዛት ያለው በፊንፊኔ ሰላማዊ ሰልፍ አድርጎ ብዙም ሰው ተገሏል ከዛ ግን በትንሽ ጊዜ በቆየ ጊዜ አጫሉን ገለናል ጀዋር ነው የሚቀረው ብሎ በፊንፊኔ እየዞሩ ሰላማዊ ሰልፍ ሲያደርጉ ነበር ፊንፊኔ እንደ ሁሉም የኦሮሞ ልጆች እዛ ላይ ተወልዶ እዛ ላይ አድጎ በዚህ አይነት ደረጃ በሳይኮሎጂ ወይ ደግሞ ሞራላቸው ምን ይሰማቸዋል ምን አይነት አስተሳሰብ ነው ያላቸው እንዴትስ ሆኖ ነው ከሌላ ሀገር መጥቶ ከሌላ ክፍለ ሀገር መጥቶ ሌላው መጤ እዛ ላይ ቁጭ ብሎ አጫሉን ገለናል ጀዋር ነው የሚቀረን የሚለው ሰላማዊ ሰልፍ እስከሚደረግ ድረስ ይሄን ሁላ መልስ አልሰጡትም ይሄን ሁላ እቺ ሀገር እናንተ ሰፋሪ ናቸው ወይ ደግሞ እናንተ መጤዎች ናቸው መታችሁ ነው የሰፈራችሁበት እንጂ እቺ ሀገር እኛንን ማስተዳደር ያለበት በእኛ ነው መተዳደር ያለባት ፍንፍኔ ብሎ የሚናገርና
የተደራጀ ቄሮ ወደዚህ ወጥቶ እስካሁን ድረስ መልስ ሰጣላየንም ይሄንን የማነሳልሽ አሁን እንግዲህ ፊት ለፊታችንን ቅስቀሳ ሰላማዊ ሰልፍ እየተደረገ ነው ያለው ሰላማዊ ሰልፍ እየተደረገ ያለው ይሄ ሰላማዊ ሰልፍን ከክፍለ ሀገር ውስጥ አሁን ልጆች እየወጡ እየሞቱ ነው ያሉት ፍንፍኔ ግን ያሉ ኦሮሞዎች ቁጭ ብሎ ነው ያሉት እና እስካሁን ድረስ ንቅንቅ አላሉ ስለዚህ ምንድነው በምንስ ሊነሱ ይችላሉ ምን ሲባሉ ነው አጫሉን ገለናል ጀዋርን ነው ምቀረው ይያሉ ሰላማዊ ሰልፍ ሲወጡ ሪስፖንድ ያላደረገ ቄሮ ሪስፖንድ ያላደረገ ቀረ አሁን ደግሞ የገጠር ውስጥ ያሉት ክፍለ ሀገር ውስጥ ያሉ ቄሮች ህይወታቸውን እየገበሩ እስረኞቻችን እስከሚፈቱ መሪያችን እስከሚፈታ ኦሮሚያ የራሳችን የቄሮ ጥያቄ መልስ እስከ አልተሰጠ ድረስ ትግላችን እንቀጥላለን ይያሉ ነው እና በፍንፍኔ ያለው ዙሪያ እንዴት አድርጎ ነው መደራጀት ያለበት በምን አይነት መልኩ ነው በውጭ ያላችሁትስ የኦሮሞ ተወላጆች ሆናችሁ የፍንፍኔ ልጆች በምን አይነት ተደራጅታችኋል ወይ ቅስቀሳ ያደረጋችሁ ነው ወይ የሚለው ላይ እስቲ ማብራሪያ አስጪ አመሰግናለሁ Thank you አመሰግናለሁ እንዳልከው ድክመት አለ በአብዛኛው የፊንፊኔ ልጆች በአዲስ አበባ ወይም የአማርኛው ተናጋሪ የኦሮሞ ተወላጆች ድክመት አለ የቅስቀሳ ድክመት አለ አክቲቪስትም በአብዛኛው የለም ምናምን እና በውጪ ያሉት የፊንፊኔ ተወላጆች አትሊስት በውጪ ያሉት ግን የፊንፊኔ ተወላጆች አማርኛ ተናጋሪዎች ቅስቀሳ ማድረግ አለባቸው በቀኝ like ምንም የሚያሳፍር ነገር የለም ይሄ የማንነት ጉዳይ ነው ካሁን በኋላ ኦሮሞ ወደ ኋላ እንደገና 150 አመት ምናምን አትገዛም never ever whether ያበጠው ይፈነዳታል እንጂ ወይ የፊንፊኔ ኦሮሞ ተወላጅ ወጣም አልወጣም ግን የኦሮሞ ነፃነቷን ታገኛለች 2021 የኦሮሞ ነው ግን ለምን ህዝባችን ያንን ያህል ያልቅብናል እኛ በፊንፊኔ ያለን ቄሮች ወተን ፋይት ማድረግ ስንችል በአሜሪካን ያለን በአውሮፓ ያለን ልጆቻችንን መቀስቀስ መታገል ስንችል ለምን በአብዛኛው በገጠር ያለው ያልቃል ይሄ ላይ መስራት አለብን ቅስቀሳ ማድረግ አለብን መደራጀት አለብን በፊንፊኔ ስንኖር የነበረው ወይም በፊንፊኔ ያሉ ልጆችን በውጭ ያለን ወይም ደግሞ በሌላ በክፍለ ሀገር ያለ በተለያዩ ዩሮፕ ካንትሪዎች አለ ከአዲስ አበባ ካሉት ልጆቻችን ጋር ቅስቀሳና ድጋፍ ማድረግ አለብን መውጣት አለብን ሚዲያ ላይ መደገፍ አለብን ውጡ ማለት አለብን ማንነታቸውን አውቀው ከናንተ ጎንነን ማንነታችሁን እወቁ ከባርነት ውጡ ብለን እኛም ሞር ቅስቀሳ ማድረግ አለብን በውጭ ያለን ይሄ በውጭ ያሉት የአዲስ አበባ ተወላጆች ከባድ ስራ ለነሱ ነው ይሄንም ሰራው የምሰጠው ይሄንን የቤት ስራ because እነሱ እየወጡ አይደሉም እነሱ እየወጡ ስላልሆነ በሀገር ውስጥ ያሉት በፊንፊኔ ያሉት ደግሞ ውጡ ብሎ ማለቱ ይከብዳል ግን እኛ ሞር ከዚህ ያለነው ፑሽ ብናደርጋቸው ደግሞ ከዛ ያሉትም አንድ ላይ አብረን እስከሰራን ትልቅ ለውጥ እናመጣለን ብዬ ገምታለሁ ግን the end of the day ያሞኔ ከገጠሩ ያለው መጥቶ እስከሚገባ ድረስ ከምንጠብቅና ህዝቦቻችንን ከምናስገድል በዚህ ባረመኔ ባንገነን መንግስት እኛ ቀድመን ነገሮችን እዛ ማስተካከል እንችላለን ስለዚህ መውጣት አለብን በውጭ ሀገር ያለን መውጣት አለብን መጮህ አለብን ሚዲያ ላይ በሀገር ውስጥ ያለን መደራጀት አለብን መጮህ አለብን መገዛት ማቆም አለብን በትናንሽ ነገሮች በትናንሽ ጥቅሞች መገዛት ማቆም አለብን ማፈር በማንነታችን ማፈር ማቆም አለብን አውቆ ነው እንድናፍር በቋንቋችን በኦሮሞነታችን እንድናፈር አውቀው አንድ ኢትዮጵያ ዘረኛ በማለት አውቀው ዘረኛ ነክ በማለት ጫና እየተደረገባቸው እንዳይናገሩ እየተደረጉ ነው የኦሮሞ ልጆች
ዘረኝነትን የያዙት ከኦሮሞ ይልቅ እነሱ ናቸው ኦሮሞ ዘረኛ ቢሆን ኖሮ ለኢትዮጵያ ብሎ እስከ ዛሬ ድረስ አይታገልም ነፃነቱን ሎንግ ታይም ይዝ ነበር ኦሮሞ ግን ሞቶ ምናምን አመት ሙሉ በኦሮሞ ክልል ውስጥ ሳይሆን በሌላ ሀገር ውስጥ እየሄደ ነው እየተገደለ ያለቀ ያለው ይሄ ዘረኛ ናቸው የሚል ኮሜንት ካይምራቸው ውስጥ የኦሮሞ በአዲስ አበባ ያሉት የኦሮሞ ልጆች ማውጣት አለባቸው ዘረኛ አይደለም ይሄ የውሸት ነው ይሄ ብልሃት ነው እንዳንወጣ በማንነታችን ኮርተን እንዳንወጣ አውቆ የሚያደርጉት ጫና ነው ኦሮሞ ዘረኛ አይደለም ዘረኛ እንድንሆን የሚገፉን ሲገፉን የነበሩና የገፉን እነሱ ናቸው ወል ዘረኛ ነኝ ኦሮሞ ነኝ ማንነት አለኝ ቋንቋ አለኝ ተጨኩኛለሁ ባሪያ ሁኛለሁ for long time ይሁን ዘረኛ ነን ብለን መውጣት አለብን ይሄ ኤክስኪውዝ ነው ዘረኛ ነን እኛ ዘረኛ አይደለን እኛ እንደ ኢትዮጵያ ነን በኢትዮጵያነት እመን ለምን ዘረኛ ትሆናለህ ይሄ የውሸት የብልሃት የጥቅም for long time ሲሰራበት የነበረ የድራማ ቃል ነው ዘረኛ የሚለው ውሸት ነው ኦሮሞ ይሄንን ነገር ማቆም አለበት እንደዚህ አይነት ሞኝነት ማታለያ መንገድ ነው እነሱ ብልጥ መሆናቸው ነው በእነሱ ይሄ መቆም አለበት ዘረኛ ነኝ ይሁን ዘረኛ ነኝ ብለን መውጣት አለብን ዘረኛ አይደለንም ብለን ከመገደልን ከመጨፍጨፍ ባሪያ ከመሆን በቋንቋችን እንድናፍር እንድንጨቆን ነው እንጂ ያደረገን የጠቀመን ነገር የለም ልሁን ዘረኛ ነን ብለን የአዲስ አበባ ልጆች መውጣት አለብን ይሄ ዘረኛ ናት የምትለው በጣም ትልቋ ጌም መቆም አለባት እሷ ናት ባለጌዋ ነው ምለውኒ በጣም ሲጫወቱበት የነበረው for long time even me እኔ እንደ አማርኛ ተና ከኦሮሞኛ ይልቅ አማርኛ ነው ቅጥፍ አድርጌ ማወራው ምክንያቱም ዘረኛ ቱኝ ዘረኛ ለምቶኛለሽ ግን ከኔ ይልቅ እነሱ ናቸው ዘረኛዎች እየተደረገ ያለው ይሄንን ነገር ሁሉ እንዲመጣ አድርግ ይሄ እነሱ ናቸው ስለዚህ ይሁን ዘረኛ ነኝ ኦሮሞ ነኝ ዘራለኝ ብለን እንውጣ ያ ዘራለን ኦሮሞ ነን በቃ ስለዚህ ይሄን መውጣት አለብን ይሄንን ካንሰር ዘረኛን የሚለውን ካንሰር ሰብረን መውጣት አለብን የአዲስ አበባ ልጆች ይሄን ነው ምለውኔ ይሄ ነው ትልቁ በሽታው በጣም አመሰግናለሁ ስለሰጠሽኝ ማብራሪያ እንግዲህ ብዙውን ጊዜ እንደው በዚህ ላይ የሚነሱ ጥያቄዎች አሉ ምንድነው የአዲስ አበባ ልጆች አዲስ አበባ ነን እንጂ እኛ የማንንም እንትን አይደለንም ዘረኛ አይደለንም የሚታሰባል ኢቭን ኦሮሞ ሆኖ አዲስ አበባ ነን የሚሉ አሉ ይሄንን አስተሳሰብ የቄሮ ኦሮሞዎች በምን አይነት መልኩ ነው የሚታዩት ይሄ አዲስ አበባ ማለት ምን ማለት ነው ትርጉሙስ ምንድነው የሚለው ይሄንን ለአማርኛ ተናጋሪ የኦሮሞ ልጆች የኦሮሞ ተወላጆች በፊትኔ ዙሪያ ላደጉና እንደዚሁም በውጭ ሀገር የሚኖሩ እስቲ ለውጭ ሀገር ብሎ እኔ ኦሮሞ ነኝ ብሎ መናገር የሚያፍርበትና አዲስ አበባ ነኝ የሚለው መርጦ የሚናገሩ ሰዎች አሉ አብዛኛውን በፌስቡክ ላይ ቢታያቸው አክቲቪስቶች አሉ ለምሳሌ እና አቤቶ ኪቾ የሚሉ አሁን ኦሮሞ ነኝ ከማለት ይልቅ ኢትዮጵያዊ ነኝ ማለት ነው የሚገልጠው እንትን የሚሉ ግን ሰዎቹ በዛም ሆነ በዚህም አቤቶ ኪቻ ከእነሱ አዲስ አበባ ከሚሉ ሰዎች ጋር ልቆጠርም እነሱ በቁጥር ውስጥም አላስገቡትም ሁለተኛ እና ማን ነው ቶለሳ ማን ነው የሚባለው እሱም የአዲስ አበባ ልጅ ነው ግን እንደምታውቁ ብዙውን ጊዜ በእነሱ የተነሳ እንደሆነ ስድባቸው የኦሮሞን ህዝብ ሁሉ እያሰደቡ ነው እነኚህ ለእንደኚህ አይነት ሰዎች ምን አይነት አስተሳሰብ አለሽ ምን አይነት መልእክት አለሽ ይሄ ያለ መደራጀት የአዲስ አበባ ልጆች ይልቅ ብሎ ከመደራጀት አይ እኛ ኦሮሞ ነን የፍንፍኔ ልጆች ነን ብሎ በውጭ ሀገርና በውስጥ ሀገር ህዝቡን አደራጅቶ ከፍንፍኔ ከወለጋ የሚወጣው ወርቅ ለኛ ነው የሚያመጡት ብሎ ከጅማ የሚመጣው ቅቤ ለኛ ነው የሚመጣ ብሎ ኢቭን ኢኮኖሚካሊ እዛ ውስጥ ያሉት እነሱ አይደሉም ይዞ ያሉት ሌሎች ሰዎች ናቸው ተጠቃሚ ተሳዳቢ ሆኖ ያሉ ማለት ነው ስለዚህ ይሄንን እንዴት ትገልጻለሽ አዲስ አበባ ነኝ የሚለው ዘረኛ ነኝ ዘረኝነት ኦሮሞ አይደለም አዲስ አበባ ነኝ ብሎ የሚመርጡ ሰዎች አሉ ስለዚህ ይሄንን ምንድነው የምትላቸው ወንድሜ በጣም ይሄ በጣም ነው የሚያስቀኝ by the way ወደዳችሁም ጠላችሁም
ፊንፊኔ ፊንፊኔ የኦሮሞ ዋና ከተማ ናት ወደዳችሁም ጠላችሁ ይሄ ደግሞ የምናስመሰክረው ነገር ነው ጊዜ ይጠይቃል ግን በቅርቡ የምናስመሰክረው ነገር ነው ፊንፊኔ ወደዳችሁም ጠላችሁም የኦሮሞ ተወላጆች ወይም ከኦሮሞ የወጣችሁ ፊንፊኔ is ኦሮሞ ናት ፊንፊኔ ወይም አዲስ አበባ ምትል ስለዚህ አዲስ አበባ ልጅ ነኝ ስትል የኦሮሞ ልጅ ነኝ እንደማለት ነው የኦሮሞ ምድር ናት ያቺ መሬት ወደዳችሁም ጠላችሁ የኦሮሞ ምድር ናት የኦሮሞ ሲሞትባት ሲገደልባት ሲደማባት እንዲሁም በቅርቡም የደማባት ከተማ ናት ስለዚህ የኦሮሞ ከተማ እስከሆነች ድረስ የኦሮሞ ምድር እስከሆነች ድረስ ወደዳችሁም ጠላችሁም ፊንፊኔ አዲስ አበባ ነኝ ምናምን የኦሮሞ ልጅ ነኝ ማለት ነው አዲስ አበባ ነኝ ወይም ፊንፊኔ ኦሮሞ ነኝ ማለት ነው የኦሮሞ ምድር ላይ እስካለ ድረስ ማለት ነው ይሄ ያለ ነገር ነው ልክ ጅማ ላይ ተወልደክ የኦሮሞ ምድር ነው ጅማ ለምሳሌ ፈረንጅ አራዳ የጅማ ከተማ ውስጥ ፈረንጅ አራዳ ተወለድክ የጅማ ነው የጅማ ዋና ከተማ ናት ፈረንጅ አራዳ ከተማው ቢሰፈር ምናምን ስለዚህ እኔ ፈረንጅ አራዳ ነኝ ነው የምትለው ወይስ ጅማ ነኝ ነው የምትለው ጅማ ልጅ ነኝ ነው የምትለው ጅማ ላይ ተወለድከው የጅማ ልጅ ነኝ ትላለህ ኦሮሞ ነኝ ማለት ነው አዲስ አበባም የኦሮሞ ዋና ከተማ ናት እንጂ ወይ የጎንደር ዋና ከተማ አይደለችም የጎጃም ዋና ከተማ አይደለችም የትግራይ ዋና ከተማ አይደለችም የኦሮሞ ዋና ከተማ ናት ስለዚህ ኦሮሞ ነክ ማለት ነው ስለዚህ አንተ ነክ እንደ ኦሮሞነት አዛዥ መሆን ያለብክ በዛች ምድር ላይ ኮርተክ በቋንቋክ ተከብረክ ቡሊ ሳትደረግ ዘረኛ ነህ ሳትባል ጌም ሳይሰራብህ በውሻት ሳትጠመድ የኔ መሬት ናት ኦሮሞ ነኝ የኦሮሞ መሬት ናት እኔ ነኝ መምራት ያለብኝ እኔ ነኝ መወሰን ያለብኝ በመሬቴ የሚል ጭካኔና ኃይለኝነት ኦሮሞነት ሊሰማው ይገባል የፊንፊኔ ልጅ ይሄ አልተሰሙ አንድ ሰው ሁለተኛ ነገር ደግሞ ኦሮሞ ተናጋሪዎች ደግሞ በአማርኛ ተናጋሪዎች ኦሮሞች ላይ የምታደርጉት አንዳንድ ጫና አለ ይሄ መቆም አለበት ይሄ ትልቁ ነው መቆም አለበት never ኦሮሞ ነው as much as የኦሮሞ ገዳይ ከሆነ እሱ ራሱ ኦሮሞ አይደለም ማለት ነው ግን ኦሮሞ ተናጋሪው በአማርኛ ኦሮሞኛ ተናጋሪ ላይ ኦሮሞነቱን አምኖ ለሚመጣ ኦሮሞት ስለምትናገር አንተ ፉሊ ያኛው አማርኛ ስለሚናገር በተደረገበት ጫና ነው ወዶ ያመጣው ነገር አይደለም ስለዚህ ልታፈቅረው ልትንከባከበው የራስ አድርገህ ልታስተምረው ቋንቋን ምንነትን ልታስተምረው ወደ ራስ ልታመጣው ይገባል እንጂ መንፈግንና ጥላቻን ማሳየት ወይም አንዳንድ ነገሮችን ማድረግ ወይ ስድብ እንደዚህ ነገሮች መቆም አለበት በሁለቱም ሳይድ እነዛን ቆርጦ መምጣት አለባቸው እነዚህን ቆርጦ መቀበል አለባቸው ያን ጊዜ ፋየር ይሆናል ይሄ ትልቁ ነው ያኛው እንብየው ኦሮሞ ብሎ መምጣት አለበት ያኛው of course you are ኦሮሞ ብሎ መቀበል አለበት የዛኔ ቦምቡ ይፈነዳል that's why መሆን ያለበት ነው እኔን ግን አለው ስለሰጠሽኝ ማብራሪያ ይኸውልሽ አሁን ስለፊንፊኔ ላይ ብዙውን ጊዜ ፊንፊኔ የኦሮሞ ቤት ኦሮሞዎች ለኦሮሞ የእስረኛ ቤት ብቻ ነው እነ ቃሊቲና እነ እንትን ብቻ ነው ኦሮሞ የሚታይበት ኦሮምኛ ተናጋሪ ሚዛን ያለው እንግዲህ ከየትኛው ሀገር ከቦረና መጥቶ ከጉጂ ከወለጋ ከባሌ ከራያ ድረስ መጥቶ በኦሮምነቱ ተወንጅሎ ከራያ መጥቶ ፊንፊኔ ይታሰራል ከወለጋ ተወንጅሎ በኦሮምነቱ መጥቶ ፊንፊኔ ይታሰራል ወንጀል ሰርቶ ሳይሆን ኦሮሞ ነኝ ስላለና ስለታገለ ብቻ እንቢተኝነት ስላሳየ ብቻ የራሴን አይደንቲቲ የራሴን ማንነት አልሰጥም ስላለ ብቻ ስለዚህ ፊንፊኔ የነዚህን ሁሉ ማሰሪያው ነው የሆነቹ ቄሮዎቹና ቀሬዎች ስለነኚህ ሰዎች አይናገሩም አይጋገሩም እንደዚሁም እንዳልኩሽ ከምንድነው የሚመነጨው ይሄስ
ስለሌላው ነገር አይደለም እስር ቤቱ ራሱ እንደዚህ በዚህ አይነት መልኩ በተለያየ ለምሳሌ በጣም ኃይለኛ እስር ቤት አለ ከሚባሉት ፊንፊኔ ውስጥ ነው ክፍለ ሀገር ውስጥ የለም የኦሮሞ ክልል ውስጥ የለም ምናልባት ትግራይ ውስጥ ሊኖር ይችላል ከዚህ የዛሬ 27 አመት እነሱ የሰሩት ሊኖር ይችላል የኦሮሞ አለ የሚባለው እስር ቤት አንደኛው ከርቸሌ አምቦ ነው እሱ በየጊዜው የኦሮሞ ልጆች እየወጡ እስር ቤቱን እያቃጠሉ እስር ቤቱን እያፈረሱ እስረኞቹን እያወጡ ነው ያሉት ስለዚህ ስለነዚህ እስረኛም አይናገሩ ለምንድነው ፊንፊኔ ውስጥ ከክፍለ ሀገር መጥቶ ኦሮሞ በኦሮምነቱ ተወንጅሎ ከራያ የሚመጣው ለምንድነው ከመተከል ተወንጅሎ መጥቶ ፊንፊኔ የሚታሰረው የሚለው ነገር የፊንፊኔ ቄሮች ስለዚህም አንስቶ አያውቁም እስረኞቹ ሲፈቱ ብቻ በቴሌቪዥን የሚታይ ብቻ ነው ይሄ ሁሉ ከምን የተነሳ ነው ይሄንን ቅድምም እንትን ብያለሁ እንዳልኩሽ በውጭ ያሉት ከኦሮምነታቸው እኔ ኦሮሞ ነኝ ባዮች ኦሮሞ አሁን ያነሳሹ ጥያቄ አለ በፊንፊኔ ተወላጆች ኦሮምኛ ስለማይችሉ ኦሮሞዎቹም አንዳንዶቹ ኦሮምኛ ተናጋሪዎች እነሱ ላይ ትንሽ ችግር አለ ብለሻል ግን እነሱም ሲመጡ አላየንም ለምሳሌ ብዙ ሰዎች አንስቼልሻለሁ ኦሮምኛ ያማር እንደው የፊንፊኔ እንትኖች ልጆች በፖለቲካ ዙሪያ በፊንፊኔ ከተማ ውስጥ ለምንድነው የሌሉት ለምንድነው ኦሮሞ ሆኖ የፊንፊኔ ተወላጅ ሆኖ የአዲስ አበባ ከንቲባ ከተማ የሆነ ሰው የለም እስካሁን ድረስ አልተማሩም ወይስ በፖለቲካ ዓለም ውስጥ የሉም ወይስ የስልጣን ፍላጎት የላቸውም ወይስ እንደዚሁም ልክ እንደ ከገጠር የባሰ እነሱ ተጨቁኗል ብለን መውሰድ እንችላለን to be honest በኢሞሽናሊ ከገጠሩ ይልቅ በፊንፊኔ ያሉት ልጆቻችን ጫና ተደርጎባቸዋል እየተጎዱ ነው እንደገና ደግሞ ታዋቂ አሉን የምንላቸው ታዋቂዎች ከላይ ያሉት የሚያሳዩት ለታችኛ ላሉት ጥሩ ነገር አይደለም ከላይ ያሉት ሌባ ሆኖ ከላይ አሳዳጊ ሌባ ከሆነ አንተ በየጊዜው አሳዳጊ ሌባ ሆኖ መታየው ከሆነ አንተም ሌብነቱን ነው የምትማረው ስለዚህ ከላይ ያሉት የሚያሳዩት እንቅስቃሴ የለም ከላይ ያሉት ሌብነትን ነው ያሳዩ ያሉት ከላይ ያሉት ጭቆናን ወደታች እንዲሆኑ እየገፉ እንደውም ጭራሽ የሚወጡትን አንዳንድ እንኳን እንቅስቃሴ የሚያደርጉትን ኢቭን በቃላት ራሱ የሚያወሩትን ኦሮሞ ክልል ውስጥ እንደዚህ የሚሉትን እስር ቤት ነው የኔ ጌታ የሆነ ነገር ካለ እስር ቤት ነው ወይ የሆነ ነገር ካለ ተሰብስቦ ጫና ይደረግበታል ወይ የሆነ ነገር ወይ የሆነ ነገር ተደርጎበት በሚዲያ ላይ የማይሆን ነገር ይለቀቅበታል ስለዚህ ይሄ ከላይ ያሉት የኦሮሞ ተወላጆች ጥሩ ቦታ ላይ ነው ያሉት ለምሳሌ በማስታወቂያ ደረጃ የሚሰሩት ቲቪ ውስጥ የሚሰሩት ፖለቲካ ውስጥ ያሉት ባለሀብቶች እነዚህ ምን እየሰሩ ነው እታች ከመሄዳችን በፊት እነዚህ ኦሮሞነታቸውን ይወዳሉ ወይ ለኦሮሞ ምን ያህል ፍቅር አላቸው ነው ወይስ እኛ መጠቀሚያቸው ነን ነው የኦሮሞ ህዝብ መጠቀም ስልጣን በተቀያየረ ቁጥር እነሱ እየተቀያየሩ ከሚመጣው ጋራ እየተገበሩ እየኖሩ ነው ከታች ያለው ምን ይሁን ከላይ ያለው ይዞ ተቀምጧል ፊንፊኔ ውስጥ ከላይ ያለው መንቀሳቀስ አለበት ካለበለዛ መጠረግ አለበት ካንሰር የሆኑት ከላይ ያሉት ናቸው ልጆቻችን እንዳይንቀሳቀሱ የሆነ ነገር እንዳያደርጉ አፍኖ ያዙት ስንት ልጆቻችን እኔ በጣም ብዙ ማቃቸው ልጆች አሉ ዋንፍ እንዴት እናርግ በዚህ በጣም ትንፍሽ የሆነች ነገር እንኳን ከተናክ ስለ ኦሮሞ የሆነ ነገር እንኳን ከተናክ የግዴታ ማስመሰል አለበት ኢትዮጵያ ኦሮሞ እንደዚህ የሆነ ነገር ማስመሰል አለበት ጭራ በጣም ስለዚህ ከላይ ያለው ካንሰር ሆኗል ለነዚህ ልጆች ምን ያድርጉ ከስር ያለው
እንዳለ ቦታውን ባለሀብቱ ባለምኑ ተያይዟል ታሳስሯል በጥቅም ወይም ደግሞ በፍራቻ ወይ ስልጣኔን አጣለው ወይ ሞያዬን አጣለው ወይ ስሜን አጠፋለሁ ወይ እንደዚህ በሚል ተያይዟል ሁሉም በባሪያነት ከላይ ያለው በባሪያነት ተገዢ ነው ባሪያ ነው ገረዱ ነው እየሰራለው ከታች ያለው እንዴ ምን ይማር ታዲያ ከላይ ያለው እንደዛ ከሆነ ስለዚህ ከላይ ያለው ምንድነው እየሰራለው ወይ ይውጡልን ወይ አርፎ ይቀመጡልን ይሄ ነው ወይ ይተውት ህዝባችንን ወይ የሆነ ነገር ከላይ ያሉት ናቸው ካንሰር ሆነው እያስቸግሩ ያሉት ለፊንፊኔ ለኦሮሞ ተወላጆች እንጂ ጀግናተን አይደለም አሉ ስለማቅ ነው ስለዚህ ከላይ ያሉት ናቸው ካንሰር የሆኑብን እነዛን ካንሰር እንዴት እንወጣ የሚለው ነው እንደውም እኛ ኦሮሞዎች በስነ ስርዓት በውስጥ መወያየትና እንትን ማሰብ ያለብን ወይም አክቲቪስቶች መስራት ያለብን በዚህ ላይ ነው ከላይ ያሉት የኦሮሞ ተወላጆች ከአርቲስት እስከ ተዋንያን ከተዋንያን እስከ ጋዜጠኛ ከጋዜጠኛ እስከ ማስታወቂያ ደምሰ every single one እያንዳንዱ የኦሮሞ ተወላጅ ወይ ተጠያቂ ይሆናታል ለወደፊቱ ኦሮሞ ነፃ መውጣት አትቀርም ኦሮሞ ነፃ ስትወጣ እያንዳንዱ ሰው ወንጀለኛ ነው ለእያንዳንዱ ለኦሮሞ ተወላጅ ሞት መሆንም አለበት ካለበለዛ ደግሞ ወይ ስራቸውን ይስሩ ወይ ደግሞ አርፎ ይቀመጡ ልጆቻችን አያስይዙ ቄሮ የሆነ ነገር ትንካለ እነሱ ናቸው ያስጠቆሙ ወይም በገንዘብ እየሰጡ ባለሀብቶች መጥፎ ነገር ይሰሩ ስለዚህ ከላይ ያለው ነው ወንድሜ ችግር እየፈጠረ ያለው ካንሰር የሆነው ለአዲስ አበባው ቄሮ በጣም አመሰግናለሁ ስለሰጠሽኝ ማብራሪያ እስቲ እንግዲህ አሁን ያለው በአዲስ አበባ ውስጥ ብዙ ጫና አለ ብለሻል ብዙ ችግር አለ መንቀሳቀስ አይችሉም በተለያዩ መንገዶች ስለሚከታተላቸው ተቃውሞ ማሰማት አይችሉም ብለሻል ግን ነገር አዲስ አበባ ወይ ደግሞ ፊንፊኔ የተከበበችው በኦሮሞ ከተማዎች ናቸው ኢቭን እዛ ውስጥ በገንዘብም ሆነ በተለያዩ አይዲያዎችን አስራይቶ አካባቢዎች ያሉ ቄሮችን ለመቀስቀስ ብዙውን ጊዜ አይታዩ ይሄን ስሌት ቢሆን ነው አሁንስ ትግሉ ተጀምሯል ይሄን ትግል እንዴት አድርጎ ተላቀላሉ ወይስ እንደዚሁ እንደበፊቱ ቁጥ ብሎ ያሉ የሚለው ነገር እስቲ በዚህ ላይ ጥሪሽን የምታቀርቢላቸው ምን መሆን አለበት ከአካባቢው ያለው እንደለገጣፎ ቡራዩ ብዙ ሰንዳፋል ብዙ እንትሎች አሉ ጫፍጫፍ ያሉ ከተማዎች አሉ እነኚህን ሰዎች ለምን ማደራጀት አይችልም እዛ ውስጥ ያሉት ከ199% ኦሮሞዎች ናቸው የኦሮሞ ልጆች ናቸው እና ይሄ ነገርም አልተደረገም እና ይሄንንስ እንዴት አድርጎ ቢደረግ ነው መሆን የሚችለው እነኚህ ሰዎች የሚሰሙን በሚዲያ ላይ የፊንፊኔ ልጆች በምን መልኩ ነው ውጭ ሀገር ራሳቸውን አደራጅተው እኛ የፊንፊኔ ቄሮዎች ነን ብሎ እንደ ሾው ከፍቶ ወይ ደግሞ ሚዲያ ከፍቶ ራሳቸውን እርስ በራሳቸው ኢንተርቪው ያደረጉ ሌላውን ኦሮሞ እየጠሩ በዛ መሃል ላይ ኦሮሞ ያለው የፊንፊኔ ኦሮሞ ራሱን እያጠናከረ ራሱን እያደራጀ ፊንፊኔ ውስጥ ማንነቱን ለማስከበር የሚያደርገው ትግል ከሁሉም ኦሮሞዎች ጋር አንድ ሆኖ የሚንቀሳቀስበት መንገድ ይከፈትለታል ማለት ነው ምናልባት ይሄ አቶ ይሆናል ሌላዎች ኦሮሞ ጋር የሚገናኝበት መድረክ ጠፍቶበት ወይ ደግሞ ሳያገኝ ቀርቶ ነው ብለሽ ነው ወይስ እንዴት ነው በዚህ ላይ ምን አይነት ተሰማ to be honest በቡራዩ ከታ አስኮ እስከ ዊንጌት እስከ መድኃኒዓለም ድረስ ያሉት ወይም ከዛው ወደዛ ደግሞ ገፋ ስታደርገው ያሉት የኦሮሞ ልጆች ባይ ዘ ወይ በዚህ አጋጣሚ ጎበዞች በርቱ ጎበዝ ናቸው ግን የመንግስት ጫና አለባቸው ያምባገነኑ መንግስት ማለት አልፈልግም ይቅርታ አድርገልኝ ያምባገነኑ መንግስት ጫና አለባቸው በዛ አካባቢ ትንሽዬ ነገር ኮሽ ስትል ያው እንደምታውቀው የፌደራል ማአት ነው የሚገለበጠው ከመድኃኒዓለም ወደዛ ያለው መድኃኒዓለም አስኮ ቡራዩ ከታ እስከዛ ድረስ ያሉት አካባቢ ያቃሉ በጣም ትልቅ ጫና አለ ግን ለኦሮሞ
ነፃዋን ለማውጣት የፈለገ ነገር ይምጣ የሚገባንን የምናደርገውን ያህል አድርገን አንዱ ሆነን ሆ ብለን ከወጣን መግፋት እንችላለን because አዲስ አበባ ነው ፊንፊኔ ናት መሃል ከተማ ላይ ነው ስለዚህ አትፍሩ በርትታችሁ ሆ ብላችሁ አንድ ላይ ተደራጅታችሁ በውስጥ ባልተቀመጠ ወይም ባልታወቀ ታይም ሆ ብሎ ወጥቶ አንዴ ማበተን ነው እዛች ሀገር ላይ መታየት አለበት በገጠር ውስጥ በገጠሩ ኦሮሞ ክልል የሚታየው ደም ወይነ የሚፈሰሰው እዛ በፊንፊኔ ቁጭ ብለው ጮማና ስጋ ለሚበሉት ምን ያህል ህዝባችን ያለቀ እንደሆነ በገጠሩ ማየት አለባቸው ፊንፊኔ ላይ ያንን የምናደርገው ስፔሻሊ በዚህ አካባቢ ያላችሁ በጣም እምነት አለኝ በእነሱ ላይ በጣም ጎበዞች ናቸው በቡራዩ ከታ በአስኮ በመዳንያለም ወደዛ አካባቢ ያሉት ጎበዝ ናቸው እነሱ ሌላውን አንድ ላይ አደራሽታችሁ በዚህና በዚህ ሆ ብላችሁ የሚቀረው ይቅር የሚወጣው ይውጣ ለሚመጣው ትውልድ ለአንዴና ለመጨረሻ ጊዜ ኦሮሞን ነፃ ማውጣት አለብን ስለዚህ የፈለገ ነገር ይሁን ብለን አንዱ ነን ሆ ብለን ባልታወቀበት ታይም ከወጣን በእውነቱ ከሆነ ማያስቆሙት ትግል ነው የሚሆነው ስለዚህ አንዴ ዛሬ ደግሞ መግደልና እንትን ማለት ከጀመረ የዓለም አቀፍ አይን እሱ ላይ ስለሆነ ይሄን በደንብ ያቃታል ለዛ ነው አዲስ አበባን እንደዚህ ወጣጥረው እንደዚህ ሚንገበገቡበት ያንን ግን ማንነታችንን ጀግንነታችን ኦሮሞነታችን ራሳችንን ሰተን ያንን ማሳየት አለብን እነሱ በማስቡበት ተደራሽተን ሆ ብለን ወተን ፊንፊኔ ላይ ትግል መደረግ አለበት እባካችሁን ኦሮሞ ያባቴ ልጆች ፊንፊኔ ላይ ትልቅ ትግል የኦሮሞ ትግል መደረግ አለበት መታወቅ አለበት እስከዛሬ ድረስ የኦሮሞን መገደል የኦሮሞን መሞት የሚሰማ የለም because ፊንፊኔ ውስጥ እየተደረገ አይደል ግን የትግራይን በዚች ጊዜ ውስጥ የዓለም አቀፍ መንግስት ስለ ትግራይ ነው የሚያወራው ስለ ትግራይ መገደል ነው የሚያወራው ኦሮሞ ግን 150 አመት ስትገደል ባሁኑ ደግሞ ለ2 አመት ሙሉ ስትጨፈጨፍ ስትገደል የሰማና ያወቀ የለም ያ ምክንያት የሆነው በፊንፊኔ ያለን ኦሮሞች ድካምና ሽንፈት ነው ያንን ሰብረን መውጣት አለብን የኦሮሞ ቁስል መታወቅ አለበት በአለም ዘንድ በዛ ባሉት ውስጥ እኛ ገፍተን ከወጣን ሆዳሙ ስለማቅነው ሐሳቡን ይቀይራል ስለዚህ ግዴታ የፊንፊኔ ቄሮ ፕሊዝ ለኦሮሞ ላንዴና ለመጨረሻ ጊዜ ለትግል ገፍተን መውጣት አለብን ቁስላችን መታወቅ አለበት ከምንም በላይ በዚች 2 አመት ውስጥ የተደረገ በኦሮሞ ላይ ግፍ በጣም የሚያሳቅቅና ዲስካስቲንግ ስለሆነ እባካችሁን ገፍተን መውጣት አለብን በቃ የመጣው ይምጣ ብለን ማለት ነው ስለዚህ ከመጠን በላይ የማይሆን ነገር አክሽንም ራሱ ማድረግም አይችልም ምክንያቱም ዓለም አቀፍ አይን እሱ አሁን በዓለም አቀፍ አይን ውስጥ ነው ያለው አትሞኙ በትናንሽ ወሬዎች አትሞኙ በዓለም አቀፍ መንግስት አይን ላይ ስለሆነ በትንሽ ነገር በሚያደርገው እንቅስቃሴ ወይ መግደልም ወይ ምን የሚያደርገው እንቅስቃሴ በፊንፊኔ ላይ በእውነት ወሳኝ ነው ስለዚህ ያንን በጥሰን ገብተን ማሳየት አለብን ይሄንን ማድረግ የምንችለው የፊንፊኔ ተወላጆች ናቸው ኦሮሞኛ ተናጋሪዎች ከፊንፊኔ ልጆች ጋር ጎን ቆሙ የፊንፊኔ አማርኛ ተናጋሪዎች ኦሮሞዎች ከኦሮንቹ ጋር ተናጋሪዎች ጋር ቆመን በትግግስ እቺን ነገር ለአንዴና ለመጨረሻ ጊዜ መውጣት አለብን ያም የሚሆነው ግን መደራጀትና አንድ መሆን ኦሮሞማን መውደድ ከባርነትን ባሪያ ሁኜ ከመሞት ለነጻነቴ ታግዬ በሞት ይሻለኛል ብለን መውጣት አለብን ባሪያ ተብለክ ከምትሞት ለነጻነቴ ታግዬ በጥይት ሞትኩኝ ይሻላል ለነጻነቴ ጭዌ ታግዬ ሞትኩኝ ታሰርኩኝ ይሻላል ይሄንን አውቀን ከትልቅ ዘር ከጀግና ዘር የመጣን አባቶቻችን እስከዛደል ድረስ ኪፕ አርገው
ያንን ያህል ሙሉ ሳይደክሙ ያለ መሳሪያ ያለ ምን ታግለው ያመጡትን ሀገራችንን እኛ በክብር ማስቀመጥ ባህላችን እንደም አሻሽለን ላንዴና ለመጨረሻ ኪፕ ማድረግ አለብን ኦሮሞን ስለዚህ አሁን ነው ሰዓት እንደገና ወደ ኋላ 105 አመት ሙሉ ከመሄድ ላንዴና ለመጨረሻ ጊዜ ባርነት በቃኝ ብለን ታግለን ራሳችንን ነፃ እናውጣ ለሚመጣው ትውልድ ዘራችን ሳይጠፋ በፊት because አላማቸውና እቅዳቸው ኦሮሞ ምትባል ሀገር ወይም ካርታ እንዳትኖር ያዘር ያ ቋንቋ ላንዴና ለመጨረሻ ጊዜ እንዲጠፋ ግን እኛን እንደማይፈልጉን መሬታችንን እንደሚፈልጉን ይሄንን እወቅ እያንዳንዱ የኦሮሞ ልጅ ወደድክም ጠላህም ትላንትና ሲደረግብ በዘር ውስጥ በሚሆን ትላንት ሲደረግብ የነበረው የባርነት ጫና ይቀጥላል ያ እንዳይሆን ያንተ ስራና ያንተ ጫና አስፈላጊ ነው ሃደኬ no I don't care never ብለን መውጣት አለብን መታገል አለብን ባሪያ ሆነ ከምትሞት አሸናፊ ሆኖ ታግዬ በጀግንነት መሞት ይሻል ታግሎ ስምህ ለዘላለም ይቀበጣ ታግሎ ሞተ ጩሆ ሞተ ለኦሮሞነቱ ለማንነቱ ታግሎ ሞተ ቢባል ይሻላል ሆዳም ሆኖ ሞተ ባሪያ ሆኖ ሞተ ከሚባል ይሄንን ደግሞ ከማንዴላ ከውጪ ካሉት እንዲሁም ሀገራችን ውስጥ ካሉት ከብዙ ልጆቻችን መማር እንችላለን እነ ጀዋር እነ ጃልመሮ ብዙ የድሮ ልጆች ብዙ እናጫሉ ነፍሱን የሰጠን እኛ ደግሞ ለምን አጫሉ ነፍሱን ከሰጠን በአዲስ አበባ መሃል በሀገሩ ላይ ዘረኛ ከተባለ በዘረኝነት ነው አጫሉ መሃል መንገድ ላይ የተመታው ያስ ቁስል ያ ደም እስካሁን ዛሬ ድረስ አልደረቀም ቁስል ነው ያለው ስለዚህ ያ ቁስል ያ ልጃችንም እረፍት አላረፈም ልጃችንም ማረፍ አለበት ስለዚህ ይሄንን ኖ ብለን መሞት ይሻለናል ባሪያ ሆኖ ከመኖር ሞትን መርጠክ የፊንፊኔ ልጅ ውጣ ይሄን ነው ምለው ኖ ብለው ውጣ ተጋፍተ ዓለም ደግሞ አይኗ እኛ ላይ ስለሆነች I'm telling you the truth እውነቴን ነው ምላችሁ የማይሆን ነገር ማድረግ አይችልም ሶየው ራሱ ታስሯል ስለዚህ ጨከነ ደፍረክ ውጣ አንዴ በጣም አመሰግናለሁ ስለሰጠሽኝ ማብራሪያ እንግዲህ በፊንፊኔ ዙሪያ ያሉ ቄሮችና ቀሬዎች አንቺ በሰጠሽው አሳይትና ሐሳብን እንደሚጋሩሽ በጣም ተስፋ አረጋለሁ እንግዲህ ትግሉ አሁን ከጥቃት ቀን በኋላ ይቀጥላል ተብሎ እየተወራ ነው ያለው መቼ እንደሚነሳ ሰዓቱና ቀኑ ባይነገርም እና ያለሽው መልእክት የመጨረሻ መልእክት ይሄንን ከክፍለ ሀገር የሚሞቱ የኦሮሞ ተወላጆች የኦሮሞ ተማሪዎች የኦሮሞ አስተማሪ እንደዚሁም ያባገዳ እንደዚሁም የሃይማኖት አባቶች የሚገደሉት በኦሮምነታቸው ነውና እነዛም ደግሞ በፊንፊኔ ያሉ ዙሪያዎችን በፊንፊኔ ውስጥ ያሉ ነጋዴም እንደዚሁም ተማሪውም ሁሉ ለሁሉም መልእክት አለኝ እነዛ በገጠር ላይ ኢንተርኔትና ውሃ የተቆረጠበት ወገንህ ነውና አፍንጫ ቢመታይን ያለክሳል እንደሚባል ፊንፊኔ ውስጥ ቁጭ ብላችሁ የሆነ ነገር ብታረጉ እንደማንኛውንም ሰው ኤምባሲ ፍለፊት ተሰብስባችሁ ልጆች እንኳን ተሰብስበው ብጮው የሆነ ለውጥ ይመጣል ለነዛም አንድነታችንን ፊንፊኔ ያሉ ልጆቻችንን ወንድሞቻችንን ለኛም ድምጽ ይሆኑልን የሚለው ነገር በነዛም ውስጥ ያራል ማለት ነው ስለዚህ እስቲ በዚህ ላይ ያለሽው መልእክት ካለሽ የመጨረሻ ከዛም ባደረግነው አነጋገር ውስጥ ሳልናገር ያለፍኩት ነገር አለ ወይ ደግሞ የረሳሁት ነገር አለ የምትይ ነገር ካለ አንድ 2 ደቂቃ ወሰጂና አሳብሽን በዚያው ላይ ጨምሪና ስጭልን በዚሁ ላይ እንቋጫዋለን ኦኬ ኢጆሌ ቢያ ባኮቲ ስፔሻሊ በገጠር ያላችሁ በኦሮሚያ ክልል በገጠር ያላችሁ ጀግኖች ወንድሞቼ እህቶቼ ኢቭን ተማሪዎች ራሳቸውን እስከ መስጠት ብዙ ተማሪ ልጆቻችን አተናል ለቤተሰቦቻቸው
በጣም እንደተሰማኝና ሬስት ኢን ፒስ እያልኩኝ ሁሌም ከጎናቸው መሆኔ መበርታት እንዳለብን ቤተሰቡን ላጣ ወይም ልጆቻቸውን ላጡ ሁሌም ከጎናቸው ነን እቺ ሀገር ሰላም ስትሆን ነፃነቷን ስትይዝ ከጎናቸው እንደምንሆን ያምስ ከመሆኑም በፊት ከጎናቸው እንደሆነን ለገጠር ላሉት ቄሮች በርቱ ጀግና ናችሁ እንዳልኩት ባሪያ ሆኖ ከመሞት እግር ስሞ ከመሞት ለሀገር ታግሎ ጀግና ሆኖ መሞትን የመሰለ ነገር የለም ሁሉ ጊዜም አንድ ነገር ምላችሁ ከወቦ ጎን መቆም አለብን እንግሊዝ የሆነችው በመሳሪያ ነው አሜሪካ የተከበረችው እስራኤል ትንሽ ሀገር ትንሽ ህዝብ ያላት የተከበረችው በመሳሪያ ነው በውጪ ያለን ኦሮሞዎች ከወቦ ጎን መቆም አለብን ልጆቻችንን ማስታጠቅ አለብን ከነሱ ጎን መቆም አለብን በሀገር ቤት ውስጥ ጋር ሀገር ቤት ያለህ ደግሞ ስትወጣ ለሰልፍ እኔ ግልጽ ነው የምናገረው ባዶ እጅህን አትውጣ because እነሱ ሊገሏችሁ ቀጥታ ሊመቱ ወደ ላይ ተኩስ ወደፊት እንጂ ተብሎ ታዞ የሚመጣ ወታደር ስለሆነ ባዶ እጅህን አትውጣ ለመሞት አትውጣ ነው ምለው ቄሮ ለመሞት አትውጣ ለመሞት ብቻ አትውጣ ይሄን ትልቁ መልእክቴ ለመሞት አትውጣ ካውን ባላ ሞት ይብቃን ብለህ እያንዳንድ ኦሮሞ ሞት ይብቃኝ ብለህ መውጣት አለበት እና ትግል ይቀጥላል ሁሉም በርቱ የምታደርጉት ትግል ግን ሲክሬት መሆን አለበት ካውን ባላ በግልጽ መሆን የለበትም ባልታወቀ ሁኔታ ግን አንድ ሆኖ ኦሮሞ ሐረር ባሌ ወለጋ ምን ሳይል ከያንዳንዱ ሁሉም ኦሮሞ አንድ ላይ ሆኖ ላንዴና ለመጨረሻ ጊዜ አልሞትም ብሎ በትግል በደስታ በጀግንነት በኃይለኝነት በቆራጥነት በጭካኔነት ወጥቶ ኦሮሞ ነፃ ማውጣት አለበት ላለው በውጭ ያለን ደግሞ ከነዚህ ጎን መቆም አለብን አክቲቪስቶች ደግሞ እውነታውን መናገር አለብን ልጆቻችንን መደገፍ አለብን ድምጽ መሆን አለብን ለህዝባችን ፕሮፌሰር የሆኑ ሚዲያ የሆናችሁ ትልልቅ ሰዎች ጋር ግንኙነት ያላችሁ ከዓለም አቀፍ ጋር ግንኙነት ያላችሁ ስራ ስሩ የኦሮሞን ነፃነት የኦሮሞን ጭቆና ማሳወቅ አለብን እላለሁ በዚህ አጋጣሚ ኦሮሞ ፈርስት እላለሁ ጆሌ ቢያባከቲ ሲንጃለዳ ይሄንን እድል ስለሰጠኝ አመሰግናለሁ ሁሌም ከጎናችሁ ነኝ በርቱልኝ ነፃ እንወጣለን በቅርቡ ኦሮሞ ነፃ ትወጣለች በዚህ አጋጣሚ በአዲስ አበባ ያላችሁ ወደዳችሁም ጠላችሁም ኦሮሞ ነፃ ትወጣለች ግን ቢፎር ቱ ሌት ግን ሁሉም መነሳት አለበት ነገ የሆነ ነገር እንኳን ቢቋረጥ ውሃ ቢቋረጥ መብራት ቢቋረጥ ሁሉ ነገር ኦሮሞ ክልል ነው ምንም ነገር ማድረግ ማዘዝ የምንችለው በሀገራችን ላይ እኛ ነን ሁሉ በእጃችን ላይ ነው ስለዚህ በፊንፊኔ ያለክ ኦሮሞ ሞንክ ሌላም ዜጋ ለሚደረገው ነገር ንጹሃኑ እንዳይጎዳ ስለዚህ ሁሉም ተጠንቅቆ ይወቅ እላለሁ የኦሮሞ ሞት ካሁን ባላ መብቃት አለበት ኦሮሞ ነፃ መውጣት አለበት ባርነት ኔቨር በ2021 ባርነት በቀረበት ዘመን 2021 ኦሮሞ ባሪያ ሆና በማንም ተገዝታ አትኖርም ሞት መብቃት አለበት ስለዚህ የሚቻለውን ሁሉ እርምጃ የኦሮሞ ህዝብ መውሰድ አለበት ከጎናችሁ ነኝ ኦሮሞ ፈርስት ላለው ወንድሜ ስለሰጠኝ ይሄንን እድል አመሰግናለሁ በጣም እኔም አመሰግናለሁ እግዚአብሔር ይስጥልን እንግዲህ ለሽን ማብራሪያ ዳውቶት ተመጣጣኝ አኩማ በከሙ ወላቡማ ኒውስ ኔትወርክ የሮቲ ሀል የሮበት ሲመሪያቺሳ ጅራ እንግዲህ በአማርኛ ተናጋሪዎች ካላችሁም በየጊዜው መታችሁ ሐሳባችሁን በፊንፊኔ ዙሪያ ያሉ ቄሮና ቀሬዎችን ሐሳብ መስጠት ትችላላችሁ ይሄን ማለት እወዳለሁ ስላዳመጣችሁን በጣም እናመሰግናለን እግዚአብሔር ይስጥልን መልካም ጊዜ ይሁንላችሁ